አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከእኔ ጋር አሪፍ ነው አልሐምዱሊላህ። እናንተ እንዴት ናችሁ? ሁሉ አማን፣ ሁሉ ሰላም ኢንሻአላህ። እስቲ ሀገራችንን ሰላም አላህ ያርግልን። ይሄንን ስደት እንደው አላህ በጥሩ ነገር ቢመነዳን እንጂ በጣም በሚያሳዝን ሁኔታ የኛ ሰው እያለቀ ነው በባህር። በጣም ያሳዝናል። እና ውድና የተከበራችሁ የቻናሌ ቤተሰቦች በዚህ መልኩ ስትራዬን እየቀረጥኩት ነው ማለት ነው። የሚያምር ስትራህ አለኝ በእውነት። እስኪ እናንተ አይታችሁ መመስከር ነው። በጣም ቆንጆ ስትራህ ነው። ይከራያል ማለት ነው። በነገራችን ላይ ማታ ነው እንደዚህ ተቀረጠው። ማብራቱን አብርቼ ነው። ዘመናዊ ውብ ተደርጎ ነው የተሰራው። የሚከራይ ቤት ነው። ጉደኛ ነው ውስጡ። ማየት ትችላላችሁ። በዚህ መልኩ እንደዚህ ፏ ብትን ተደርጓል። በጣም ቆንጆ አድርጎ የተሰራው እና ውድና የተከበራችሁ የቻናሌ ቤተሰቦች እስኪ በላይክ ጀምሩት። አዲስ መጭም ደግሞ ከሆናችሁ ያልተቀላቀላችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እስኪ አበረታቱን ኢንሻአላህ። ወንድ ብዙም ተከታይ የለውም፣ ሴቶች ናቸው ተከታይ ያላችሁ። እስኪ የመዳም ቅመሞች ሰብስክራይብ በማድረግ ቻናላችን አሳድጉት እና ይሄ የስራ ቦታዬ ነው። አረቦቹ ይዘንጡበታል። ይሄ እንግዲህ የሚመጣ ሀዲያ ነው። አረቦች ሲመጡ እንግዲህ ወዳጁ ሲመጣ ጥሩ ጓደኛ እንደዚህ ያለ ሀዲያ ይዞለት ነው የሚመጣው ማለት ነው። አሁን ይሄ ሽቶ ጉደኛ ሽቶ ነው። በቅርብ ነው የመጣው። እየወሰዱን ነው እንጂ እኮ ቤቱም ይሞላል እኮ በሀዲያ። የአረቤ ጓደኞች ናቸው ይለቁበታል ይሄንን ሀዲያ። በነገራችን ላይ አሰራሩ ዘመናዊ ነው። ጽድት ያለ ነው። ይኸውልህ እንግዲህ የአይነት ነው፣ በአይነት ነው የሚያሸት ነው። በጣም ይሸታል። ሶስት አይነት ሽታ ነው ያለው። ደስ ደስ የሚል። ይሄ እንግዲህ ጣውላ ቁጭ ቁጭ ያለው ተምር ሻሂ ይቀመጥበታል። ጋህዋ ይጨፍሩበታልም። ይሄ ውጩ ነው። ዛሬ ቆንጆ አየር ነው ያለው። ደስ ይላል ውጩ። እስኪ ቻናል የተከታታዮች ላይክ አድርጉት፣ አይከፈልበትም። አዲስ መጭም ደግሞ ተሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ይሄ ደግሞ መገለጡ ነው። ቅድሙ መጅሊስ ከቢር ነው። ይሄ ደግሞ መጅሊስ ሰቂር ቢሆንም ግን መገለጥ ነው። ባለ 2 መርከዚ ነው። ያ ቅድሙ ባለ 3 መርከዚ ነው። በጣም ሰፊ ነው። እዚህ አርድያ ነው። እዚህ ነው ምግብ የሚበላበት። ይሄ ደግሞ ላፕቶፕ ነው። ኮምፒውተራቸው ነው የሚጫወቱበታል። ውጩን ላሳያችሁ ነበረ ብዙም
ሁሉንም አላበራሁትም ማብሪያቱን። በመስተዋቱ ላይ ውጭውን ላሳያችሁ ነበር። እንደውም መስተዋቱ ቀርጾ ይሄንን የውስጡን ነው ያሳየኝ። ውጩ ብዙም አይታይም። በነገራችን ላይ ዛሬ እንግዳ ይመጣል። እንደዛ አድርጌ ብትና አድርጌ እየጠበቅኳቸው ነው። እየመጡልኝ ነው። አፈር ድሜ ሊያስበሉት ማለት ነው። ይሄን ስትራ እንዳልነበር አድርገውት ይሄዳሉ። ያቆሽሻሉ በጣም። ወንድ ይቻላል በነገራችን ላይ፣ ሴቶች በጣም ነው የሚያቆሽሹት። ሴቶች ተመጡ በጣም ነው የሚቆሽሸው በጣም። በነገራችን ላይ ስትራው በጣም ሰፊ ነው። የሚከራይ ካለ ጂዛን ነው ያለው። ሎኬሽን አስቀምጣለሁ። በሎኬሽን ከች ማለት ትችላላችሁ። ባልና ሚስት የሆናችሁ በበራፍ እንጠብቃለን። ባልና ሚስት ለሆነ ሰው እናስተናግዳለን። ሌላ ነገር የለም ነው። ፍቅረኛ የሚባል ነገር የለም ነው። ባልና ሚስት ወረቀት አላቸው። ገብተው ዝቅ ብትን ብለው መመለስ ይችላሉ። ርካሽ ነው። የጂዛን ኪራይ በጣም ርካሽ ነው። ይሄ ኢሻራው ነው በነገራችን ላይ። የጃሮ ርካሽ ነው በጣም። በጨለማ በጣም ነው ማብራቶቹ የሚያምሩት። ሁሉንም በነገራችን ላይ አላበራሁትም። ማብራቱ ትልቁን ፓውዛውን አላበራሁትም። ብሎ ግድግዳ ላይ ያሉትን ነው። ደስ ይላሉ በነገራችን ላይ ትንንሽ መብራቶች በጣም ደስ ይላሉ። አረቦቹም እንደዚህ ነው የሚጠቀሙት። ሁሉም ይሄን ፓውዛውን አይፈልጉትም፣ ይሞቃል። ፓውዛው ከተሸከለ በጣም ነው የሚሞቀው። እቺ ትንንሷ በጣም ደስ ትላለች። እስኪ ጀማል ዩቲዩብን ላይክ እና ሰብስክራይብ በማድረግ እስኪ ያሳድጉኛ። ቀረሁኝ እኮ እዚሁ 1000 ሳልገባ ቀረሁ። እስኪ አይከፈልበትም። እኔ ማንንም ዩቲዩብ ሰብስክራይብ ሳረግ ከርሜ የኔን ረስታችሁ ነው። ይሄ ደግሞ እጅ መታጠቢያው ነው፣ ሽንት ቤቱ ማለት ነው። እዚህ ነው ብትን ብለው አረቦቹ ተበጃጅተው የሚሄዱት። እጅ እንኳን ታጥበው ሽቶ አላቸው። አረካት ይለዋል እንግዲህ እንደዚህ ነው። እና ቪዲዮውን ከወደዳችሁት ላይክ አድርጉት። አዲስ መጪም ደግሞ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እስካይከፈልበት ዩቲዩብን አሳድጉት።